ጊዜ ጫት ሐራም ነው ወይስ ሐላል ነው በማለት ንትርክ ይበዛል። እንዴት ይታያል ነው? ይሄ ንትርኩ ቁርአኑ ላይ አይደለም፣ ሙተሻቢ ውስጥ የሚካተት አይደለም። ንትርኩ እዛው ከቃሚዎች መንደር ነው። እኛ ዑለማዎች ያሉንን ተከትለናል። ጫት የሚለው ስሙ በቁርአንም በሐዲስም አልተጠቀሰም። ነገር ግን ባህሪው ተጠቅሷል። ረሱል አለይሂ ሰላቱ ወሰላም ወደኛ ሲላኩ يحرم عليهم الخبائث ተብሏል። ያንን ነብይ የሚከተሉ ለሆኑ ሰዎች ጽፋት አለው አለና الذين يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ጎጂ ነገሮችን ሁሉ በእነሱ ላይ እርም ያደርግባቸዋል ነው። ጫት ከማን ነው የሚመደበው ነው ጥያቄው። ይጎዳል ወይስ ይጠቅማል? አንድም የሕክምና ባለሙያዎች ኺላፍ አልፈጠሩም በጫት ጎጂነት ላይ። ጎጂ ከሆነ የሚጎዳ ነገር በሸርዓችን ሐራም ተደርጓል ነው። የሳዑዲ ዑለማዎች ፈታዋ ለጅና ላይ የተሰጠውን ፈትዋ ኢብኑ ዑሰይሚን ኢብኑ ባዝ ደግሞ በግል ፈትዋቸው ላይ የሰጡትን እዩ የጫትን ሐራምነት ገልጸዋል። እኛም እነሱን በመከተል ጫት ሐራም ነው የሚለውን ራእይ ተከትለናል። አንዳንዶቹ ሐራም አይደለም ሐላልም አይደለም ነገር ግን መክሩህ ነው ይላሉ። እሺ የተጠላስ ከሆነ ለምን እናርፍበታለን? ምን ያደርግልናል? ጎጂ እንደሆነ የታወቀ ነገር ነው። ምንም ጥቅም የለውም። ኢኮኖሚን ከማናጋት ውጪ የምግብ ቦታ እንኳን አይተካም። ዙርባ ጫት ብትቅምም ምሳል በላም ዛሬ ጫቱ ችሎኛል አትልም። ቅምህም ትበላለህ። ምንም የሚያመጣው ጤናህ ይቃወሳል። ምናልባትም ስሜትም ሁሉ ገዳይ ነው የሚባለው። ቅሞ ያመሸና ማታ ጀርባ ሰጥቷት ነው የሚተኛው። የሷንም ሐቅ ሁሉ ሊያጎድል ይችላል። በየትኛውም ጎኑ ቢታይ ጫት ጉዳት እንጂ ጥቅም የለውም። ጉዳት እንዳለው ከተረጋገጠ የግድ ጫት ሐራም ነው የሚል ስም መፈለግ የለብንም። ሐሺሽ ስሙ አልተጠቀሰም። ሲጃራም ወደ አደንዛዥ እጾች ስማቸው በቁርአን በሐዲስ የለም። በባህሪያቸው ግን ተጠቅሰዋል። በጎጂነታቸው ወይም ደግሞ አእምሮን የሚሸፍኑ በመሆናቸው ከኸምር ዘርፍ ነው የሚመደቡት። እንደ ስም ግን ላይጠቀሱ ይችላሉ። ከዚህ በመነሳት ዑለማዎቹ ሐራም ስላሉት ያንኑ ነው የምንከተለው። ወላሁ አዕለም።